እንዲሞቅ አንሶላው ነይ እንዲሞቅ ትራሱ አቀዝቅዞታል ቤቴን በረደና ንፋሱ ነይ በክረምት ነይ በብርዱ ሰው አይችልም ሆዱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ ማለት ነው። ግሬስ ፋሚሊ እንግዲህ ሁላችንም እናውቃቸዋለን። አብርሽ ተከስቷል ቲክቶክ ላይ ማለት ነው። በነገራችን ላይ ብዙ ዩቲዩበር አይቻለሁ። በጣም ብዙ ካወቅኳቸው ማለት እኔ በጣም ሚዲያ ዩቲዩበር መከታተል ከመጀመርኩ በጣም ብዙ ጊዜ ሆኖኛልና በአጭር ጊዜ የተለወጠ ልጅ ቢኖር አብርሽ ነው። እግዚአብሔርን እኔ ማለት ኦልሞስት 1 ዓመት ከምናምን ቢሆነው ነው ኢቴምቢ ኢትዮጵያ ውስጥ ከገባች በኋላ ለነ ኤፍሬም ለነ እንትና ከከፈተች በኋላ ነው። ታስታውሱ እንደሆነ ዩቲዩብ የከፈተችለት ለሱም እና ያጎቱ ልጅ ምናምን ያጎቷ ልጅ ምናምን ይመስለኛል ነው። በአጭር ጊዜ ነው ውጤታማ የሆነው። እውነት በጣም ደስ ይላል። ባለመኪና ሆኖ መኪናውን እያንሸራሸረ ነይ በርዶኛል ኢትዮጵያ ውስጥ አሁን ኦልሞስት ምን ላይ ነን? መጋቢት ላይ ነን እና ክረምት ሆኗልና ነይ በብርዱ አሙቂኝ ትራሱ ቀዝቅዞኛል፣ አልጋው ቀዝቅዞኛል እያለ ነው ያለው ማለት ነው። እንግዲህ የተዘፈነው ለማን እንደሆነ እናውቃለን ሁላችንም፣ ለወይዘሮ ሩታ እንደሆነ ማለት ነው። ሩታ እንግዲህ ላንቺ ነው የተዘፈነው ዘፈኑ። ለማንኛውም ሩታ ዝሮ ካበጣ ገበናች። በነገራችን ላይ ያስጠላል ክረምት ላይ ሲሆን ብቻን መሆን ሰምታችኋል ቤተሰብ። ለማንኛውም አብርሽ እውነት አለማድነቅ አይቻልም። እንደዚህ ስራ ሰርቶ ውጤታማ ሲሆን እንዴት ደስ እንደሚል ታውቃላችሁ። ግን በስመ አብ እውነት አንዳንዴ ይታደሉታል እንጂ አይታገሉትም ነው የሚባለው። አንዳንዱ ስንት ዓመት ይለፋል ይፈጋል፣ ወፍ የለም። አንዳንዱ ደግሞ በቃ አደግ ያለው በ40 ቀን ያድጋል ነው የሚባለው። የ40 ቀን እድል የሚባል ነገር አለ። ብቻ ይመችህ። ለማንኛውም ሙዚቃው እንግዲህ ለሩታ ነው። ሩታ ሰምተሻል፣ ነይ ተብለሻል ማለት ነው። እንግዲህ ድረሽለት ላብልሽ ቤተሰብ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ መልካም ምሽት። ወዳችኋለሁ። ቪዲዮውን ላይክ ማድረጋችሁን አትርሱ ማለት ነው። ባይ ባይ።